ባንኬ ማያዝንብኝም እኔ ስለሆንኩ ያሳስኩ አብሬ መያዝ ፈልጋለሁ በቃ ያዘኝ አልኩት የዛን ቀን። ሰላም ጤና ይስጥልኝ። በዛሬው ሰበር መረጃችን በመላው ጥበብ አፍቃሪዎች ዘንድ በታዋቂነቷና በአክባሪነቷ የምትታወቀው ተዋናይት ትዕግስት ግርማን አስመልክቶ የወጣ አዲስ መረጃ ይዘን መጥተናል። በተለይ በሰይፉ ፋንታውን ፕሮግራም ላይ ያደረገችው ቃለ መጠይቅና በመድረክ ላይ እንባዋን ያዘራችበት ምክንያት ብዙዎችን አስደንግጧል። ትዕግስት በህይወቷ ስላጋጠማት አስቸጋሪ ፈተናና ስለ ጤና ሁኔታዋ በዝርዝር ተናግራለች። እኛም ዝርዝር መረጃውን ይዘን መጥተናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ይህንን ቪዲዮም ላይክ በማድረግ ይጀምሩ። ተዋናይት ትዕግስት ግርማ በቅርቡ በሰይፉ ኦን ኢቢኤስ ቀርባ ባደረገችው ቆይታ ህዝቡ የማያውቀውን የግል ህይወቷን ገልጻለች። በመድረክ ላይ እንባዋን መቆጣጠር ያቃታት ምክንያት በቤተሰቧና በጤናዋ ዙሪያ ያጋጠማት ከባድ ፈተና እንደሆነም ተመልክቷል። በተለይ በሽታውን ያስያዝኩህ እኔ ነኝ አንተም መልሰ አስይዘኝ በሚል ርዕስ የምትታወቅበትና በሰዎች ዘንድ ከፍተኛ አድናቆት ያገኘችበትን ስራዋን ስታስታውስ ዛሬ ያለችበት ሁኔታ ከትናንቱ ጋር በማነጻጸር በስሜት ተውጣለች። ይህንን ቃለ መጠይቅ ተከትሎ በማህበራዊ ሚዲያ ላይ በርካታ ኢትዮጵያውያን አርቲስቶች ያላቸውን አክብሮትና ፍቅር እየገለጹ ይገኛሉ። ትዕግስት የጥንካሬ ምሳሌ ናት፣ ፈጣሪ ጤና ይስጥሽ የሚል አስተያየቶች በብዛት እየተሰጡ ነው። በሌላ በኩል በአርቲስቷ ዙሪያ የሚናፈሱ አንዳንድ የተጋነኑ ወሬዎች እውነታ እንደሌላቸውም ተረጋግጧል። እኛም ለተወዳጁ አርቲስት ትዕግስት ግርማ መልካምን ሁሉ እንመኛለን። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ቪዲዮውን ላይክ